ከስንት ጊዜ በኋላ ተመለሱ። ላከለሮች ለምንድን ነው ያጠርኩት? ካሜራው ልካ አጥር ያለው ሰዎች እንደውም ባንተ በኩል ነው እንትን ያለው። ምን ያለው? እንደውም አድቫንቴጅ ኖሮኝ ነው እንደዚህ እንደማያውቀው እንዴ አላለም። እንዲህ ካለ ያው እንደዛ ማለቱ አይቀርም በሚል እንደዚህ ብላችሁ ያው ማንዝገት እንደሆነ እግዚአብሔር እኮ ነው። አይ ገምቼ እኮ ነው የምትለው እንጂ የራሴ እኮ አይደለም። ለምንድን ነው ክሪቲሳይዝ ስትደረግ ላሽ አውት አታርግ? what is lash out? ጥሩ ጥያቄ። ላሽ አውት ኤዲትሽን እያበዛሽ ነው። ቆየን ቪዲዮ ከሰራ ምን ልበል ታዲያ? እንዴት ነበረ የንቃተ ህሊናና የእንትና አምሹር አብዛኛው እንትን ላይ ግን የለም ዩቲዩብ ላይ አለቀቁት። ዩቲዩብ ላይ እኔ እየተጨቃጨቁ ነው በክፍያ በምናምን ሰው እንዳለ አይቶታል። አይ ግን ወዲያው መልቀቅ ያለብህ ዩቲዩብ ላይ በማግስቱ እኮ የሚያየው ሰው አይመስለኝም። ከዚህ በኋላ ይለቁታል። ቲክቶክ ላይ እኮ እንዳለ ሰው አይቶታል። ምን ቀረ እንዴ? መልቀቅ አለብህ። ኧረ በጣም ብዙ ሰው ካላየ አለ ማለት በአሪፍ አንግል እንዳለ ቲክቶክ ላይ ያለው እኮ ለታሪክ ነው። ዩቲዩብ ላይ ካስቀመጥከው ተመዝግቦ ይቀመጥ እና ታሪክ እኮ ነው። የመጀመሪያው ኤምኤምኤ ፋይት እኮ ማርያምን አጭርም ቢሆን አጭርም ብትሆን ምን እንደውም ያኛው ነው ካውት። ቆይ እዚህ ላይ ካለ እናወራበታለን። እሺ ሲመጣ እናወራበታለን። እሺ እንዴት ነበረ? እንዴት ናችሁ እናንተ? how is you? we are back። ሰነበታችሁ? ስንት ቀን ሆነን ቆየን በእናታችሁ። ሶሪ ከይቅርታ ጋር ነው ዛሬ የተመለስነው። yes ይቅርታችንን ትቀበሉ ዘንድ ልበይ። እናንተ ማን ናችሁ? yes አይ how is you? እንዴት ናችሁ? we are back። ታድሎ ደስ ብሎታል በጣም ግን ሾፍ እያደረገባት ነው እሷ ላይ ዳንሱ አይ እኮ እንትን እንደማይችል እኮ ያውቀዋል እኮ። አይ በጣም ተግቶ ነው እየደነሰ ያለው እኮ ደስታው ነው መቆጣጠር አቅቶት እኮ የወጣው ቻሌው እያስቀናት ነው የመሰለኝ። እኔ ደግሞ ሞቅ እያደረገላት ነው እንዴ? ሞቅ ካረክ ታዲያ ፈዛዛ ባል ከሚባል በቃ ነቃ ያለ ታዲያ ነይ ነው። አይ አንድ ባይብል ላይ ሆነ እንደ የዳንስ ምርጫ ሀገርኛ እንዲያለ አይ እንደውም እኮ እሷ ነች ስተቷ። ተቀልዳድ ዘፈኑ እኮ አፍሮቢት አልነበር እንደ አሁን የሰማነው ያው ይሄ ከእንትኑ ላይ ነው እንደ ዘፈኑ ከምኑ አው ነይኔማ ትንሽ እንትን አለ ትንሽ ላፍ ያለ እኔም እኮ ምን ላፊነቱ ከደስታ ነው እሱ ላይ ደስታ ነው ግን እና ነኔ ነው በአማርኛ ይደሰት ደካማ አንተ አትንገረኝ እግዚአብሔር ነው ካለ ሌላ ዘፈን तानु पता असली गन्ने दिसंबर के चुप बना ले होंदे ते अपनी मेहनत से ते चुप बना ले आप मावे तनु अपनी मेहनत से ये सुरशान लगी तस्वीर करते አቋርጥም እንዴ አትዴ ደስ ይላል በኩል ማሳሳ ገብቶ ቲክቶክ ሰው አቆራርጦ ነው የመጣው። ድምጽ ምንድነው ሊሆን ነው? ዝንጀሮ ናት የጠበቀ ሰው ነው ሲያ Let's just action. Hi, I'm Sadia. I gave it. 1 2 3 እኔ ያለፈው ፈረንጅ ስፒከር ብላ ነው ያመጣው ሰውዬው።
ማንም አያውቅም። ማነው ደግሞ የመንገድ ላይ ማይክ ይዞ ሴኪሪቲ ሆን ምራገጥ ታየኛለህ። ማረስ የባገለው እዛ ጥቁር ሰው የወጣ አካባቢ ሲያገባው እኮ ያ ቆየት ማለት ዝም ብሎ አይወጣማ። ጉቱማ መፍጠራለ ከዛ ትንሽ ዱብ የድማ ኤግዛክትሊ በቃ አንድ ወደዛ ቴዲ ፕሊዝ እኔ ፌንት በላ ነበር እንዲህ ብሮት ሁለቴ ሶስት ዱብ ብል በአንዱ ይቀጥላል። ትንሽ በአይናቸው ከዛ ተጎትተህ ነው የምትወጣው። ማይኬ ብቻ ቀረ። ባንኩ ፌድ አውት ያደረገው መድረክ መሪ ማይክ አንስቶ ትንሽ የቴክኒክ ችግር እንደመጣችሁት መውጫው በሰልፍ ሳንጋፋ ጎንደር ኢየሱስ ክርስቶስ በዚህ በልጅ ማስቀመጫ ውስጥ ሆናችሁ የምትቋቋሙ መናፍስቶች በጌታ ኢየሱስም ከለከልኳቸው። በዚህ ሽንት ቤት ላይ የምትቋቋም መንፈስ አትገባም። እኔ መፍራገጤን አትመልከት። እግዚአብሔር መንፈስ ከኔ ጋር አለ። አትገባም። በምን ታምር አትገባም? ጌታ ሆይ እግዚአብሔር ሆይ እትየታክየንና ጌታ ሆይ አቶ ራይስን የሚቋቋም መንፈስ ነው። ከለክላለሁ። አይገቡም። እግዚአብሔር ሆይ አታነሳቸው። ለምን ይገባቸዋል? እግዚአብሔር ሆይ ለኔ ጣውሶ አይሆንም። እኔ እኮ ጋኔሉ ለመውጣት እየሞከረ ነው። ኧረ ብራዘር እያለ ሚያዝያ 17 ላይ እንቁራሪቷን ሪንጉ መሃል ከዘረርኳት በኋላ የምናገረውን ነገር አሁን ልናገር። ኦ ማይ ጋድ ጋድ ሄልፕ ሚ ፕሊዝ። እኔ ከመምጣቴ በፊት ሁላችሁም አሪፍ እድል ነበራችሁ። አሁን ግን ጊዜው የኔ ነው ይላል ንቃተ። ይመቻችሁ። ሌትስ ጎ። ያውልህ ከእንትን ጋር ቢሆን ይሄ ኮንፊደንሷ ደስ ይል ነበር። ኮንፊደንሱን እኔ ደስ ይለኛል። የንቃተልኝ ይሄ ደንባራ አይደለም ሲያወራ ማለት እንዴት ነው? በቃ ይሄ መሰከስ ያለበትን ሳክስ ይሰክሳል። ምንም ትኬት እኮ በደንብ የተሸጠውም እኮ ለዛ ነው ታውቃለህ። እንትኑ ግን እኔ ያውልህ ከጠየቅኩት 100% ሰው ሁሉም ጆኒ ነው ያለኝ በፊት። ኧረ አይደለም ማን ያሸንፋል ብዬ ስጠይቅ እኮ ማንም እኔ ንቃተልኝና እንዳልከው ደግሞ ወዲያው ይዟል ወዲያው ያንኳል ብዬ ነበረ። ቴንክ ዩ። አይ እኔ ብል አይ አሁን ካሸነፈ በኋላ አውቀህ ምናምን ሊለኝ ኮሜንት አይ ብሎ ነበር። ዝም በል በእናትህ። እኔ እንደውም ተከራክሬ ነበር። ትንሽ ይታገለዋል እንዲማ በካዛ ላይ ብያለሁ። ከዛ ወዲያው ነው የሚያልቀው ብለሽኝ ነበር። እና እኮ የኤፍሲ እኮ አላውቅም። ይሄን ነው ፍረሽ እኔ እናንተ መጀመር ያለብን እዚህ። ይቻላል እንዴ ግን ግትር ማለት
ቀጣየው አይ ነው ወይኔ በስላሴስ አንቺ ተናገረች ቆስቋሻ ሽማግሌ አንቺ ተሰደል ቆስቋሻ ሽማግሌ ኧረ ለምን ቆሻቆሻ አንቺ ትቀድሚኛለሽ ልጅ ለመምሰል ብለሽ አይደለም እንዴ ይሄው ፊትሽን ፓውደር ተለቅልቀሽ የሽሮ ቅል የመሰልሽው ስድቡላ ሽሮ እሺ እኛ ስጋ በሊታ የሽንጧ መቤት የጮማው አይዘሩ የሽንጡ ሲስተር የዳዊቱ ብራዘር ባይዘው የዛሬ ባለ ትዳሮች አይፋቱም በቃ ይወጣላችኋል ወደ እንዲህ ያሉ እድሜ ልካቸውን ነው በቃ ተነቃቅተዋል ሁለቱ ማን እንደሆነ ሁሉ ነገር ሽሮ አመጣት አስተግረሽ ከምንም እንደተመከተ ቀይር ይወዳት አሳማኝ አይሆንም ካልቀየርክ አይ ጣት አጠቃቀሙ በጣም ጭስ ነው ፈጣኑ Tanya barakia pena Iwama Ga arada jate Iwama vocal ጥሩ ነው አኝ ደግሞ ቢያገኝ እዚህ ጋር ግን ኪቦርዱ አይሰማኝ በኪቦርዱ ሰማ እንደ ጌታ አምነን በእውነት ነው እኔ ለዚህ ኪቦርድ ገዝቼ ሰጡ የምራው ደግሞ ያውቃል እንትን ነው ለትክክለኛ ድርግም ብሎ ይተኮሳል ጥይት እስኪ ያልራበት ምንድነው ግጥሙ ስሙ እስቲ ነን ማግባት የተባለው እና ታዲያ ኦኬ ማግባት ለውጣሽ ኦኬ ማውጣትና ማግባት ኦኬ ድሮ ካገባ በኋላ ነበር የምታወጣው ካገባ በኋላማ አዎ ለነገሩ ማውጣት ነው የሚባለው ካገባ በኋላ አይባልም አይመስለኝም ኦኬ ገባ ማለት ተጠናቀቀ ነው ካገባ ማስገባት ነው የሚባለው በደንብ ኦኬ ማዝለቅ ዘለቄታ ነፃነት ነች ማለች አሁን ለሰማችሁት ነው ዛሬ መስራ የለም እንትናንትናውን ስራ የለም እንትናንትናውን ስራ የለም እንትናንትናውን ስራ የለም ወደፊት መሄድ ጥሩ ነበር ወደፊት መሄድ ጥሩ ነበር ወደፊት መሄድ ጥሩ ነበር ስራ ግን የለም አስጠላኝ ስራ ግን የለም አስጠላኝ ስራ ግን የለም አስጠላኝ ወደፊት መሄድ ጥሩ ነበር ወደፊት መሄድ ጥሩ ነበር ምን
ይደረጋል ምን ይደረጋል ብሶት እኮ ይሄ ከውስጥ የመነጨ ነው ማስመሰል አይደለም ዘፈን ከልቡ ስለሆነ እውነታ ነው ምን ይደረጋል በጣም ያስጠላኝ ወደፊት ከቀደሙ ኪቦርድ ጋር በቃ ይወዳለሁ ደስ አይለኝ በኋላ መመለስማ ደስ አይለኝ ወደፊት ይሄዳለሁ ወደፊት መሄዳለሁ አሁን ግን ወደፊት ይገስገሳለሁ አሁን ግን ወደፊት መሄዳለሁ የፈለገው መነቀስ ይችላል እስከ ከፈለ ድረስ ምን የመነቀስ ግዴታ አለብኝ ሶ እኔን ጀጅ እንዳታረጉኝ አያገባኝም ቶኒና ጃኒ ነው ማን ተነቀሱ እና አዶናይን ነው አይ ጀጅ አረጋለሁ ነቃሹ ለምን ተው ስላላ ለምን ሲጀምር እኮ ያለው እኔን ጀጅ እንዳታረጉኝ ሰው የፈለገው መነቀስ ይችላል መቶ ከነገረኝ እነቅሳለሁ ነው ታዲያ በስርዓት አይነቅስም ከሆነ ምን ሆነ ኧረ ጃኒ ነያት ጃኒ እንዴ አዶናይ አንበሳ አቅፎት ነው ይመስሉ እንዴ አታውረት እንዴ እጇ ምናምን አታየው እንዴ ኧረ በእናትህ ትንሽ አዶናይ ይሄ እኮ ነው የሚያናደው ጭስ አዶናይና ጃኒ ተነቀሰ ራሱ ሁላ በጣም ነው የሚያስጠላው እነሱን ላይ መስሉ አስረድተን ታቱን እኮ ማስረዳት የለብን አገምትም እንዴ ተላለ ስትነ አዶናይ ጋር ሌላ ማን ይሆናል ፋራ ግን ያናደኩ አዶናይም ጃኒን አልተነቀሰም ጃኒም አዶናይን አልተነቀሰችም እንዴት አንተ ሁለቱንም ትነቀሰ ኧረ ግን እንትና ላይ አይተዋል የጃኒን ንቅሳቷን አለ አዶናይ ኧረ አይደለም ጀርባ ላይ እኮ ግድንግድ ታቱ ነው ያለው ኧረ እባክህ ለንደን እንግሊዝ ሊሄድላችሁ ነው ብላችሁ ቤተሰብ እስኪ ማርያም ምን እንደሚሄድ ላስረዳችሁ አርሰናል ዋንጫ ሲያነሳ አይ ያነሳሉ በእውነት ታነሳላችሁ አርሰናሎች አይ ትንሽ ደከም ብላችኋል ግን ታነሳላችሁ ይሄ ተስፋ መቁረጥ ምናምን የሚባል ነገር የለም ስንት ነው 4 ጨዋታ ነው የቀራችሁ ነው 5 4 ከሁለት አመት ቻንስ አላችሁ እኮ ያው ከእንግዲህ አብቅቷል ላንቺ ያለኝ እምነት ሆፕ ኢንተርቴይንመንት ሲከፋኝ ሳይሰጋ ሙዚቃ ነች ሙዚቃ ከእንግዲህ አብቅቷል ላንቺ ያለኝ እምነት ሁሉ ያስቀኛል ኢንተርቴይንመንት ሲከፋኝ አንተ አዱላ ላሸከፍኩ ቃንጮው ነው በእናትህ ትናና ፈቃድ አንተ አዱላ ላሸከፍኩ ማን ነበር ስሙ ማን ነበር ይሄ ነው እንዴ ቺኳን አታስታውሳትም ቢያንስ እንትና 100 ሚሊዮን ልስጥ ስትለው አይኔ እሱ ነው እንዴ እኔ አይፈቅድም እሱ ነው እንዴ ሻማር እስቲ ተቀየረብኝ አንተ አዱላ ላሸከፍኩ ቃንጮው ነው ደህና ዋላችሁ እዚህ ሰፈር የሚላከፉ ወንዶች አሉ ሲባል ሰምቼ ነበር ቱ ጋር ናቸው ከተለከፍሽ ቆየሽ ነው እንደዚህ ነገር ተጀምሯል እንዴት ተፈለገ ታገኛችኋለሽ እናንተ አትለከፉ ያበደ ራይቲንግ መጎለት ብቻ ነው አናቴ ላይ ወጥቷል የማታው ጥዘት በኢየሱስ ምን ጨብሰለ አረ ብራዚላችን ልክካለን በዛው በቃ እስካሁን አናቴ ላይ አለቀቀኝም ማለት ነው ወተት ማዘሯ ራሱ ሾከበቻ ነው ተሻክቶ ሰማገን ማዘር ሊድሮቹ እንደምን የምትደናበሩ ይችላል ብቻ ግን ላዞራ ታዲያ አሬ ዘቤስት ነው ስለ ጥዘት እያወራ ነው ማዘርየው ራሱ ምንድን ያለው ፍትፍት ምናምን ስትለኝ ነው ተሻክቶ አረ ማዘር ሊድሮቹ እንደምን የምትደናበሩ ይችላል ብቻ ግን አንጉሊ ላዞራ ታዲያ ሁላ ሰፈር መጥቼ ቀሚሷ ነው ልክ እንጃ ለስባክቷት እኔ ለራሴ አሁን ነው የገባኝ አንተ እዛ
እዛ ጋር ይላከፋል ምናምን ብላ እንደ ጠቆምከኝ ምንድነው ጫውሻ እንደረጋችሁኝ እናንተ ሰዎች አማችሁ ጤነኛ አይደለሽ እንዴ የታገኘ ተመችቶሽ ነው የታገኘው አልገባኝም ማስታወቂያ ነገር ያገኘሁት ለከፋው ነው ወይስ የምር ተመችቶሽ ነው እኔ ነገር ውጭ ያለው ነበር ማውቀው ኢትዮጵያ ውስጥ እንዳለ ጭራሽ አላውቅም ነበር አይገርምም ካደበረሽ ልጋብዝሽ በጣም ደስ የሚለኝ ሽቡ ወደ ቡንኮፊ ነይ አሬንጅ መሽ እውነት አሪፍ ነው ይዟል አቀልበል እውነት ስለ ከሌላ አሁን የእሱ ያው ለእሱ ሀሳቡ የአንተ አይነት እንደማ መያዝ ገባ አይደለ አሁን ሰራል አሁን እዚህ ካፌ ያገኛል ምን አባለ አብሬ ቁጭ ብለህ እስከ መጨረሻው ሲያስጠላ አይ እኔ እንትን አላ ምን ኮፊ ነው ዲግኒቲ የሚባል ነገር አለ ምን ነው ዲግኒቲ አይደለም ምን ማለት ነው ጭስ እኔ ምንድነው የሚያስተምረው ነገ ሴቶች መለከፍ ይወዳሉ እያለች ነው እሱ እቺኛዋ ሴት ትወዳለች እና ደግሞ ማይል ወንዶች አይላከፉም ሁሌ ነው ገብቷል እሱ ነው ልጅዋለሁ ባይ እሱ ነው ማለት ያልተለመደ ነገር በቃ እዚህ ጋር መጣልኝ አሁን መጣልኝ ያው ልጅ ያው ድሮ ቢሆን እንደዚህ አይሰራም ልክ ነህ ዳላላከም ነበር ገርማን ውጪ ያለ አልተከፈለንም እንደዚህ ማስታወቂያ እንዳይከትፉ በሰባት ኤርትራ ገብተህ ጦርነቱን እንዳታስጀምሩ የኢትዮጵያ መሬት እንዲህ በቀላሉ አይለቅም ይሰመርጣት ከእንግዲህ አንቅቶ Come on. ደግሞ ኪዩት ነች ማርያም እኔ በቃ ከሙን ኮንከር ማድረግ ማለት ይሄ ነው ኢንተርናሽናል አልወድም እኔ እንግዲህ ወንድ ልጅ በሉኝ ከፈለጋችሁ እኔ ብሩ ነው የምፈልገው ብሩን ስጠኝ ማለት ደስተኛ እንደሆነ አይደለም በጣም በቃ ልትንከባከብና ደስ እንዲለኝ ምናምን አልምትፈልገው በፖስት አድርግና ስጠኝ ትራንስፈር አድርግልኝና እንትኗን ስክሪንሻቷ ላክልኝ እኔ ፍቅር ናምበለኝ እኔ ይገባኛል ባትጽፉም ከዛ በኋላ እና ቤቴ ደግሞ አበባ ሲሰጣቸው ምናምን ትኩሸት አበባውም ደስ ይላል በቅዱስ ገብርኤል እንደው ምን ደስ ይላል አበባ ሽታ እንደው ስንሰካከስ ነው እንጂ አበባ ያምራል ነው ግን 4 እና 5 ሺህ ብር አበባ ይዞልኝ መጡ እኔ በማገስቱ ረገፈ ለሱ ዋስ ቀየር በእያንዳንዱ በረገፈች ቅጠል ነው ብሩን ሂሳብ የምሰራው አካፍዬ ለቀጣይ ምን ሆናችሁ ነው እኔ ብሩን ስጠኝ ነገሩት ነው አትሺ እሺ ይዞኝ ሸራርለ አትሰክሺ ውሸታም ነው የሚልሽ ወንዱ ራሱ እንደማይሸት ያውቃል እናንተ የለናታ ምንም ነገር የለኝም ምንድነው የለኝም ቅርብ ሰዓት ነው የተሰራሁት ከዚህ በሶስተኛው ቅያስ ታውቃቸዋል እንዴ እና ላዛር ናቸው እናታቸውን ቀደም ምን አገባ አንተ እሱማ አገባኝ እንዴ እና ምንም የለም ምንም በቃ የፈጠኑ ነው በቃ ዳጥላት ያደርጉኝ ጃኬት ግን ያምራል በስማ አረ እቺ ነው እንኳን ትረፈኝ እንዴ በጣም ነው የምታሳዝነው ጌታ ባዶ እጅ ልገባ ነው አረ ባዶ እጅ ነው ልገባም ከኛ ጋር ነው ስራ በቃሽ የምር ነው አዎ የምር እነሱን ለማለት ነው የምጠራው ረቫንዳ አሪፍ ኮስራ ካረጋ ቂጡን የማይታጠብ የለም ኢትዮጵያ ውስጥ ሶፍት አይጠቀምም ነውር ነው ኪንታሩ ድሮ ነውር ነበረ ወንድ ልጅ እንዴት ቂጡን ያጥባል በውሃ እየተባለ እንዴት ሽንቱን ያጥባል እየተባለ ትሽ ነውር ይባላል ሳይንስ በሙሉ ነውር ሲባል ሰምቻለሁ ሹፌር በሙሉ ኢትዮጵያዊ በሙሉ ሶፍት አይጠቀምም አሁን ቂጡን በውሃ ነው የሚያጥበው ኪንታሮት ቀነሰ ይሄ ጤና ነው እስልምና ላይ ምንም ነገር ያለ ምንም ምክንያት አልተደረገም እያንዳንዱ ወንድ ቂጡን ያጥባል አሁን በውሃ ሶፍት አይጠቀምም ሴትም ወንድም ሴት አሁን ምንድነው ቀሪቦ ነው የሚባለው በእኛ ስትሄድ እስላም ነህ እንዴ ምናምን ይባል ነበር ወንድ ልጅ እንዴት ዋይዞ ይሄዳል ባል እንዴት ቁጭ ብለህ እንደ ሴት ትሸናለህ ይላል አሁን ሁሉ ቁጭ ብሎ ነው የሚሸናት እንደ ሴት ልጅ ቁጭ ብሎ ይሸናሉ ይላል ሽንት እስቲ ዝም ብለህ ሲናው ልብስ ላይ በሙሉ እኮ ነው የሚዘረቀው ጫማ ምናምን ልብስ ነው የሚበላሽ ቁጭ ብለህ ሲሸና ነገር ነው ግን ኪንታሮት ተመችቶኛል ኧረ በመድኃኒዓለም ሪል ነው እንዳትለኝ እዩ አይ ነው
እንዴት ሆኖ ወጣ? እስቲ እንዴት ሆኖ እንዴት ደረሰው? ኒውዮርክ ታይም እንትን እኮ ነው ፖስት ያደረገው። እንዴ ደግሞ አንተ ትልቅ ነው፣ በጣም ትልቅ ነው። ምን ፈልጎ ነው? ቡክ ላይ ያደረገ ይሆናል በዚህ ሰዓት ጤና የለውም እንዴ? ባክ የሆነ ሰው መጥቶ ነው የለቀቀባቸው። ማን ሰቀለውሽ? እሱ ነው ጥያቄው። አዞ እንዴ ሰው እያለ ነው እንዴ? ባክ እነሱ ለምደውታል። ይሄን እኮ ምንድን ነው እኔ የሳሎን አዞ ነው ጭስ የሳሎን አዞ ሲያስጠላኩ ዲሪስ አይ ልጅ ማይክ ጣልፎት ነው። ከማን ጋር ነው የተጣለው? ከሆነ ሰው ጋር ጣልፎት ሳይሆን ልጅ ማይክ ጣልፎት ያለ ብራዘር እግሪሽን ሰብሰብ አድርጋ ያፍሉት ምናምን ብላ ታውቂያታለሽ። ደግሞ ልጅ ማይክ ጋንግስተር ይወጣል እኮ አንዳንዴ እንዲህ ስትል ወዬ ይሄ ልጅ ተበላ ወደ ተበላ ነው። በእንትና እኮ ተበልቻለሁ ብሏል። በአርሰናል ነው 700 ሺህ ብር። ኮፍያው ምን እኔ አይገባኝም። ኮፍያው እንዴት ነው የተቀመጠው? አንድ ነጥብ ሁለት ግን ጭስ ይቅርታ አድርግልኝና ሳክስ አይመስልም ትንሽ 1.2 ሚሊዮን አይ ያገኛሉ። ኧረ አይደለም መበላት ነው እንጂ ቁማር ማስያዝ ንቃተ ህሊና ብለ እኔ እንጃ እኔ አያሲዙም ብለ አንተም እኮ ያላችሁ ብር ጭስ ግን እንጃ አይ ማለት ምንም እንትን የሌለው ሰው ላይ ንቃተ ህሊና ላይ 1 ሚሊዮን ታስይዛለህ። ኦኬ ለሱ ብሎ ማስያዙ ነው። እኔ ያን ጆኒ ብለው ቢሆን ቢያንስ የሆነ ክሬዴንሻል አለው። ንቃተ ህሊና ላይ ግን 1 ሚሊዮን ማስያዝ ለጨዋታው ድምቀት አይመስልም? ፌክ ነው። እኔ እንጃ እኔ የጭስት አስተሳሰብ ይሆናል ያለኝ። ያንን ብለህ እኮ ካስያዝክ የሆነ ሰው አለ የሚያስይዙልህ አይደል? አንተን ተቃራኒ የሚያስይዝ ግን መቼም እኔ አሁን መቼም ቢሆን የፈለገኝ 10 ብር አላስይዝም ንቃተ ህሊናም ብዬ ስለሌለኝም ተበልቶ ነው አይደል? ጆዲ ይችላል አላለም። 1 ሚሊዮን ይቀልዳል እንደ 1 ሚሊዮን ንቃተ ህሊና እኮ ምንም እኮ አልተሸነፈም። መሽ ሙከራ እንደውም ታስተዳደሩ ሲያምር ግን ሴታፑ ሪንጉ ምናምን አያምርም? በጣም ፕሮፌሽናሊዝምም አለው። ንቃተ ህሊና ደግሞ ያውልህ እንትን ላይ የፈራ ይመስላል። ምን ላይ ስቴጅ እንትን ውስጥ ሲገባ ነርቨስ ሆነ። ምንም አልሰራም። በቃ የሞከረው እኮ አሁን የሞከረ አያታ እሷን ብቻ ነው እሱም ብቻ ጭስ ዞር በልናት ነው ደግሞ ምንም እኮ ጭስ ከእንትኑ ለመውጣት ምንም እየሞከረውላ አይደለም። በቃ አንዴማ ኮንትሮል ካደረገ እኮ አለቀ እኮ። አይ ቢያንስ ፌስን ጋርድ ምናምን አታረግም? እሱ ራሱ እኮ ብሏል እኮ አንዴ መሬት ላይ እንትን ካልከው እኮ ያው ለኔ አጋለኝ ነገሩ እኮ እሱ ነው። እንትና በቃ ግራፕሊንግ ላይ ጭስ እንደሆነ ታውቃለህ። ቆሞ ነበር መጨረሻ ብቸኛ መስራት ያለብህ ስትያዝ እንዴት መላቀቅ እንደምችል ነው። ጋለበው እኮ ይሄ ሁሉ ወር ቆይቶ ምንም እንትን አላለም። ምንም ዲፌንድ አላደረገም። ግን ደግሞ ይኸውልህ ያ እኮ የስንት ዓመት ልምድ ነው ያለው እኮ ጭስ እሱን እኮ በዚህ ወር ውስጥ ይኸውልህ በዚህ ወር ውስጥ አታመጣውም። በቃ ይሄ ነው ፕሩቭ ያደረገው።
አይ እኔ ደግሞ ያውል እንትኑን ላይ የሰለጠነ አይመስለኝም ከግራፕሊንግ ለመውጣት የነበረውን ስልጠና እንትን ያለ ንቆታል ቱ ማች አይ ቲንክ እሱማ ቪዲዮ ምናምን ኮንተንት ሲል ነበር እየታገለ ምናምን ያው ምንም እኮ እየሞከረ አይደለም ለመውጣት እንዴ ባንዴ ደከመው አንተ አያ ኮንትሮል አደረገው በቃ ሌሎች ቴክኖ አስፈነደደው እግዚአብሔርን አስፈነደደው እኮ ኦኬ እቺ ነገር ምትደች ቸስ በመዳር አይደለም ኦኬ እንዲኮ መቼም ሆነ የለብም እግር እንዲተይዞ እንዲያየር ላይ እግዚአብሔርን እዚህ ጋር ቆዳ ያለቀው እዚህ ጋር በመዳር ያለው ከዛው ለበቃ ላይ ብለኝ አንተ ደግሞ ጆሮን በዚህ ብሎታል አይቷል ሊሆነ እንትን እኮ ስማ ይሄ እኮ ኢሌጋል እኮ ነው ታውቃለህ እንትንም ግን እዚህ ላይ እኮ እንዲህ ይዞት ነበር እዚህ ፓርት ላይ ማረግ አችልም እንዲህ ይዞት አይ ፓንች እኮ እዚህ ላይ አላረግ ጆሮ ላይ ነው በዚህ መጣው ግን ይኸውልህ እንዲህ ከላይ ወደ ታች አይቻልም እንዴ ዝም እንዳል ግን ይኸውልህ ታፕ ራሱ አያረግም እኮ ይኸውልህ ታፕ አላረግም እሱ ማን አዳኘውና በቃ አለቀ ግን ጎበዝ ነው እውነት ይኸውልህ ደፍረህ እዚህ ውስጥ መግባት ራሱ እኮ በጣም ጀግና መሆን እኮ አለብህ እኔ ግን ጨስ ትንሽ ማለት ትንሽ የሆነ ነገሩን ሲሪየስሊ አይቶት ይኸውልህ ጨስ ምን እንደሆነ ልንገርህ የፈለገ ሲሪየስሊ ብታየው ማለት ነው ማታመጣው ነገር አለ በቃ መሞከርም ቢያንስ አታመጣውም በቃ አታመጣው ለኔ እኮ ጭስ ምንም አልሞከረም ነው እኮ አትሞክርም በቃ ማለት አይገናኝም እንትናችሁ በዚህ ጊዜ ውስጥ ምንም ልታመጣ አትችልም ታዲያ ምንድን ነው ፖይንቱ ፌመስ ሆነ ብር አገኘ ስንት ነው አሁን ከእንትና ጋር ሊፋየቱ ስንት ነው የሚያገኘው ከሴዶ ጋር ይሄና ሴዶ ነው ወይስ ኧረ ምን ያውቃል ሴዶ እኮ ምንም ነው ጭስ እሺ ሴዶስ ከዚህ ይመስላል በጣም እኔ በጣም ጭስ እኔ ምንም ይለይ አይመስልኝ በእውነት ያውልህ ስቲል እኮ ያ ዶሚኔት ያደርገዋል ኪሎ ነው የሚበልጠው ያውልህ ያ ስቲል ጆኒ ዶሚኔት ያደርገዋል ግን ከዚህ የተሻለ ፋይት ያደርጋል እኔ አይመስልኝም ጭስ እስቲ ሚሊዮን ሰምተን እንመለስ ጆን ዳንኤል 1 ሚሊዮን ብር የሚመድብ ልጅ አለ ይንገረኝ ብሏል ስለዚህ እኔም ይሄን ቻሌንጅ አክሴፕት አድርጌ እንደሰማችሁት እንግዲህ ላይፍ ኦፍ አቤል የ1 ሚሊዮን ብር ውርርዱን ተቀብሎኛል ባከሳክስኔ ውድድሩን ወረኛ ናቸው ባከሳክስን ከነሱ ጋር 1 ሚሊዮን ይላሉ ልቃተለ ስላላሰብኩኝ ከነሱ ጋር አልመደብኩኝም ላይፍ ኦፍ አቤል ማረግ ይቻላል አካውንት ቢያሳዩ ማለት እንደሱ ጀግና የሚፎክር ከሆነ ጀግና አሸንፋለሁ እያለ ቀድሞ የሚናገር ከሆነ ነገር ይፈራው በጣም ጀግና እንዴት አይፈራውም ያዝናል ያለቅሳል ይስቃል ሲዋጋ ደግሞ ህይወት ውስጥ አረ በመድኃኒዓለም እንዲያስበረገደው እኮ እግዚአብሔርን ወንዶዛ ጋር የሚደግፍ የሱ ቲም ናቸው ቂጡ ላይ ሲቀልድበት አልነበረ እንዲህ ሶት የታባቱ የሰፈሩ ትብር ይመስላል ልብሱ ቀጠለ ይሄ ጆኒን ብሎ አስይዟል ይሄ በዶ እናት ወልዳለች አየው ይሄ
ጭስ ማይቻለው ይሄ ነው። አረ ኤልቦ አይቻልም። ከላይ ወደ አንተ ራስህ ማይክ ተሰጥቶ ትመሰክራለህ ስለኔ። ቁጥር ነው ኖካውት የሚያደርግህ። እሱ እጁን ዘርግቶ እንደ ጸሎት እኔ ጋር የሚመጣ ነው ይመስለኝ። እግር እስከ ግን እኮ ያው ለዚህ ላይ ማሾፍ ፖይንትለስ ነው ለኔ። ይሄ ማስፈላጊ ነው። ይሄማ ብትቀጠቀጥም እኮ እያወቀው ትፎክራለህ። እሱማ ግድ ነው። ግን የሚመጫወቻ ግን ስትሸነፍ እንትኑ ይቀየራል። ይሄን ብታይበት አንግል እሱማ ማንሳት አይችልም። በ3 ወር የስፑን ሲስተሞች እንዴት እንደማከሽ እንዴት አንስቼ ሰማይ ላይ እንደማፈርጥ የኔን አንድ ፓንች ተቋጥመ ከቆም ካንተ ወይኔ እኔ እኮ ህጋዊ ገዳይ እኮ ነኝ። ለበዘመቼ ካቢብን ገጥመዋለሁ እኔ ግን ንግግር ላይ ካቢብን ገጥማለሁ እኔ። አረ ሁለቴ ነው ሶስቴ ብሏል። በእውነት አንዴ ጁስ ቤት ሆኖ ፓስታ በአትክልት እያበላ እና በዳቦ ፓስታውን ይዞ ነው እኔ ካቢብ ይመጣ ገጥማለሁ። እኔ እኮ ህጋዊ ገዳይ እኮ ነኝ። ለበዘመቼ ካቢብን ገጥመዋለሁ እኔ እኔ ላይ ሜም ሰራና ይሄ ነው ያንተ ፓሽን። ኮምባት ስፖርቱን ለኛ ተው። በተፈጥሮ አልታደለም ለኮምባት ስፖርት። እንደኛ አይነቱ ወንዳ ወንድ ነው ኮምባት ስፖርት ላይ እሱ አጭር ስለሆነ በዚህ አሁን ቀላል ኦፖነንት ነው ጆኒ። እንዳስብ ራሱ የሚያደርገኝ አይነት እንትን አለ ንግግሩ። እኔ እኮ እሱ ነው ብለህ ንግግሩ ደስ ይላል። በዚህ እንትን ላይ ቢያሸንፍ ደግሞ ትንሽ ችሎታ ቢኖረው ጣል ቢደረግ እኔ አሁን ብዙ አልፈልግም ነበር። ትንሽ መፈተን የሆነች ነገር ትንሽ ፈተና። እኔ እኮ እሱን ያናደደ እንዲህ አለ የሆነ እግሩ እንዲህ አለ ምንም ነው አይደል አለ አይደል ይሄን ነው ማለት ያ the first round አልፍን ጨዋታ የሄደቻው በደንብ እየሰከሰች ነውና ጊዜ እንዳይበላባት በደንብ ጂም አድራ መዋል ነው ያለባት። ደግሞ እንደዚህ ነው እንትን ይያለ ወይኔ ንቃት ዳንኤል ብራራ ነው በአንድ ደቂቃ ሲበላ ኖ ቤስት ኦፍ 3 ነው አለ። የቲክታክ ጌም መሰለው። የቲክታክ ጌም አለ ቤስት ኦፍ 3 ጆን ዳንኤል ቲክታክ አይደለም ጀለሲ የቲክታክ ጌም አይደለም። ትናግር እኮ አይሳቅም። የቲክታክ ጌም አደረገው ቤስት ኦፍ 3 ይሁንልኝ አለ። 2 ቦታ ነው አንዳንድ ሚሊዮን አስይዞ አረጉት 2 ሚሊዮን። አሁን የቀጠሮ ጌም ከ3 ቀን በኋላ ታገኙታላችሁ። ጀለስ የቀጠሮ ጌም ገብቷል። ትቀጣጠራለህ ከሌላ ቲክቶክ ጋር ፕሮሞት አድርገው ምናምን በደንብ ነው የምትዘጋው። አሁን ከስራ አሁን የቀጠሮ ጌም ሊያሰጋችሁ ጠጪ በእናትህ። አንድ ነገር የምመክራችሁ የእነዚህ አሪፍ ነበር። ይሄ ኖካውት ነው አንዱ። የእነዚህ አሪፍ ነበረ። እኮ ፕሮፌሽናል ናቸው። ይሄ ሞይታይ በመድኃኒዓለም ዘረጋው። ይኸውልህ የከፈሉት ለዚህ ነው የገቡት። አንተው አይኑን ገልጧል። ሁላ አይኑን ገልጧል። የለም ግን አንተ ትንሽ ፊት መሸፈን እንትን አይለው። ይሄ ልጅ ደግሞ ሲያናድ ይሄ ጠፍቶን ነው። ይኸው ምን ያህል ኦፕን እንደሆነ ይኸው አንዴ ቆይ አይደለም ቴክኒክ ስትማር ሞይታይ ምን አይነት ስትማር መጀመሪያ የሚያስተምሩ ምንድን ነው? ዲፌንስ ነው። ታዲያ ምን እኔ ብቻ ክፍተት ይገኝባል። ማንንም አይደለም። እኔ ግን የኛ ላይ ማያው ያውልህ የኛ ላይ እሱን አይደለም ጭስ አንዳቸውም ዲፌንስ አይችሉም። አይደለም እኚህ ጎበዝ ናቸው። ጭስ ሁለቱም ፕሮፌሽናል ጎበዝ ናቸው ይለኛል። ይኸው መዘረርማ እኮ ኮነርም እኮ ይዘረራል። መዘረሩን አይደለም እንዴት እንዲህ ብለህ ትመጣለህ እሱ ጋር ነው። ይሄ ዋን አይደለም አይደለም ጋፕ ይፈጠራል። እሱ እንትን አይደለም። ይኸውልህ ርቀቱ ምናምን ሚስጀጅ አድርጎታል። ገብቶሃል? እንትን አይደለም
እየሄደ ነበረ ዲፌንድ ምናምን እኮ እያደረገች ነበር የሆነ ሰዓት ላይ ነው ጋፕ ያገኘው እኔ የምልህ ፊቱን ነው የምልህ ፊቱን ምንም ዲፌንድ የሚያደርግ ሰው አይደለም ያው ፊቱን ነው ሁሌ ያገኘዋል ፊቱ ያው ምንም የፌስ ጋር እንትን የላችሁ ያው አይውነት ምንም ፊት ላይ እንዲህ እንትን ከቨር ይኸውልህ አይ ጆጆስ ግን ያውና ግን አሪፍ ነው ያው ግን ፊቱን ነው ሁሌ ሲያገኝ ኪክ ላይ ነው በደንብ የሰራችው ጀለስ ሁሌ ነው ይሄ በሰነዘረ ቁጥር ፊቱን ያገኛል እጂው እዚህ ላይ ይበለው እኔ ማርያምን ምንም ፌሱን ጋርድ ማያረግ ሰው እግዚአብሔር ስንት አስር እኮ አግኝቶታል ፊቱን እንደውም እስካሁን መቆም ነው የሚገርም ኧረ ብራዘር ያው ይሄ ተሰብረ የደከሙ ዲፌንስ ምንም አይደል የደከመ ሳልክ እንደሆነ ሄቪዌቶች 100 ኪሎዎች ኮንዶም አጥርቃ መጣች እዚህ የገባሁትም ስትራቴጂ ትክክል አልነበረም ይመስለኛል ለምንድን ነው ጀለስ ከሆነ አለመሞከር ነው ሊያስቃችሁ የሚገባው አለመሞከር ነው ሊያስቃችሁ እኔ አሁን ከዚህ ፋይት ከብዙ ሰው ጋር ተግባብቻለሁ ቴንክ ዩ ብዙ ሰው ጋር ተግባብቻለሁ ብዙ ነገር አድርጌያለሁ አልሬዲ በቃ አሸንፌያለሁ ትናንት መድረኩ እንደዛ ደምቆ ሳይ ራሱ በጣም ደስ ያለኝ ግን ይሄንን እንደ ኤክስኪውዝ ላቀርብላችሁ ሳይሆን ጁጁትሱ ይሄን ነው ብልጭት ያለ ስራው ገብቶ ፌመስ ጋር መድረሱ በደንብ ጥናትን ይፈልጋል ጁጁትሱን በደንብ መስራትን ይፈልጋል አይ ግን ካሁን በኋላ ግን መቼም ምን የሚያሸንፍ አይመስለኝ ካሁን በኋላ ይደባደባል አዎ ከማን ጋር ነው የሚገባው ኧረ ይሄ ከማንም ጋር ቢገባ ምንም አያመጣም ተናገርኩ ከ6 ወር በኋላ ፋይት አደርጋለሁ ዝም ብሎ የቴኳንዶ እንትን ብቻ ነው የሚችለው እሱ ነው ሾው ነው የሚችለው ሪል ፋይት አይችልም ሞይታይ ጆኒ ከተፋለመኝ እኔ በራሴ 1 ሚሊዮን መድባለሁ ሞይታይ አይችለኝም ማለት 1 ሚሊዮን መድባለሁ እሱ አይመድም በሁሉም ነገር የወለደችኝ ሞይታይ ደግሞ ሲሸነፍ ደግሞ እሱ ሞይታይ ከኔ ጋር ቢፋለም ከሆነ እኔ 1 ሚሊዮን መድባለሁ እሱ አይመድብም ቴንክ ዩ ቤንጂ ወዳለሁ ወንድሜ ስለዚህ ጁጁትሱ በጣም ግን ያው ድጋሚ አሁን ቢፋየቱ ሰው ማየት የሚፈልግ ይመስለኛል ድጋሚ ግን እንትን አሻይ እንደማኮራችሁ ቃል እገባላችኋለሁ ደህና ብር እንትና እኮ ኢዚ መኒ ነው ለሱ ማየት የምፈልገው ይሄና ንቃተ ህሊና የሚመጣጠኑት እነሱ ናቸው ቆለጡ ትንሽ ነው እየተባለ ነበር ባለው ምን አይነት ነገር ነው ክብደት ነው የሚበልጥ እሺ ግን ባለፈው ንቃተ ህሊናን ሳወራው 26 አመቴ ነው ድንግል ነኝ ምናምን ብሏል አይ ወይ ድንግል መሆን ለስፖርቱ ይጠቅማል አላውቅም እሱ እንደ ከጫጫቃ ውስጥ ነው ቢያጣው ያያዳ ሰላማን ነው የሚያወራው ንቃተ ህሊና ድንግል ነኝ ብሏል እንደ እሱ ሴዶ ይችላል እንዴ ዝም አለ ንቃተ ህሊናዬን ሰብቶ አራተ ይሰክሳል ግን ይጠቅማል ድንግል መሆን ለስፖርቱ ምንም ድንግል አይመስልም ኧረ ዝም በይ ጥርስ በሰው ካልሞከረ ታቋሳሉ ነገሮች እንደ በግ ጥርስ እንደዚህ ታይቶ ይታወቃል በግ እንደዚህ ታይቶ ጆኒ ሼክ አድርጎ
ሰሚት ያለው ሌላ ምን ድምፅ ከወጣ ነው ነገር እኔ ሴዶ የተመቸኝ የመጀመሪያ ራውንድ ላይ እንትና ሰሚት ያደርገዋል ብሎ ነበር። ምንም እንትን የለውም። ኦኬ አይ ወላ ጆኒ ቼክ ያደርገዋል። ንቃቴና ፕላይት ሞድ ሆነና ጨዋታው እንዳለቀም አላወቀም። ንቃቴና ፕላይት ሞድ ሆነና ጨዋታው እንዳለቀም አላወቀም። አለቀ ጨዋታው። ከዛ ጨዋታው አልቆ ወደ 10 ደቂቃ ምናምን ከሄደ በኋላ ከዛ ከፕላይት ሞድ ላይ ንቃቴና ሶታ ተሸንፏል። እኔ ቅድም ነገር ያለው አይደለ ፕላይት ሞድ ላይ ከገባ ምንም ትዝ አይልም ብዥ ይልብሃል። አሁን ለምሳሌ እሱ ጆኒን አይደለም የገጠመው ጆኒዎችን ነው የገጠመው። ብዙ ጆኒዎችን ገጠመው እሱ ፕላትፎርም ላይ ሲገባ ብዙ ጆኒዎች ይሆኑበታልና ብዙ ጆኒዎች ከፊት ለፊቱ እንደዚህ ውንቡር ሲሉ እሱ አላወቀም። አንድ መስሎት ነበር። ጆኒዎች ብዙ ናቸው 30 ሆኑበት። በዚህ ጋር ጆኒዎች ከበቡ። ሲከቡ ይሄን ያህል ህዝቡ እኮ ያለ ጆኒ መስሎ እንደሱ የሚታየው እዛ ውስጥ ያለው በሙሉ ሰው ሁሉ ጆኒ መስሏል። ምክንያቱም ፍላይት ሞድ ላይ ኮንክ እኮ አይታወቅም ያ ሁሉ። ከዛ እሱ ብዙ ጆኒዎች ከላይ ላይ ያሉ ሰማይ ላይ ያሉትም ጆኒዎች ናቸው። ከታች ላይ ያሉ ወደ ጎን ሲያዩ ዳኛዎቹ ጆኒዎች ናቸው ለሱ። ከዛ ካለቀ ወዲህ ከፍላይት ሞድ እሱ ሲወጣ አልቋል ነገሩ። ተጨብጭቧል። ምን ሆነ? ሽልማቱ ላይ ነው ንቃቴልና የመጣው። እኔ እንደዚህ አስታውሳለሁ የዛሬ 5 ዓመት አትሰግዙታል። ሽልማቱ ላይ ነው ነካ ፍላይት ሞድ መኪና ገጭቶ እኔም ከፕላይት ሞድ ስወጣ ሆስፒታል አገኘሁ ራሴን ያወላልሽ እና ፕላይት ሞድ ላይ ስለገባ ነው። ከባድ ነው ፕላይት ሞድ ላይ መግባት። ራሱ ግን ፍላይት ሞድ ከዚህ ጀምሮ እስከዚህ ይሄ ነገር ይቀመጣል። ምን ላይ ነው ኢቤስ ላይ ይሄ የጂሙ ረላሽ ኢቤስ ምን ሽ እና ቪው አጥቷል። እንዴት ነው ከዚህ ጀምሮ እስከዚህ ይቀመጣል? ረምጉር ነው አንቺ ሸርሜጣ ነው። እንደዚህ ፈርጠም ያለ ነገር ብታረገው ደስ ይላል። ጀለስ ግን ኮምፎርታብል የሆነ ይመስላል። ተጨቋል። እንዴት ነው የምታረገው አንተ? ካሜራ ላይ ስለ ወንድ ብትሆን አስበዋል። እሱ ቺኮ ነው እንደዚህ የነካ ምናምን ሰላም ሰላም አለ ሰዓት አውቃለሁ። እንዴት ነህ? ሰለነና ነህ? አይዞህ ምን በልተህ ነው? ጨነቀ አንተ ደግሞ ወጭ በርታ። እሺ ልጅ ማይክ እኮ ወንድ እኮ ብራዘር፣ ልጅ ማይክማ ተጣልቶ እኮ ነው። ተጣልቶም አይደለም ለነገሩ ልጅ ማይክ ወደዛ ገፋው። እንዴት ማለት ነው? የሆነ ልጅ ነው ፎንቲ ደጅን እኮ አንዳንድ ልጅ ያሽቀብጣል። ልጅ ማይክ እኮ ወንድ እኮ ልጅ ማይክማ ተጣልቶ እኮ ነው። ተጣልቶም አይደለም ለነገሩ ልጅ ማይክ ወደዛ ገፋው። እንዴት ማለት ነው? የሆነ ልጅ ልጅ ሚካኤል ቁጭ ባለበት ሲያልፍ ጠለፈው። እኔ ልንገራችሁ ሐቁን፣ ሲያልፍ ጠለፈው ልጅ ሚካኤል ተሳስቶ ማለት ነው። እግሩ እንደዚህ እርግጥ ሲያደርግ ልጅ ሚካኤል ጠለፈው። ከዛ ምን እሺ ነው ምናምን ነገር ፋፍ ተነሳችና አንተ እዚህ ጋር እኮ የምታየው የዘነጠ ዱርዬ ነው አይደል? ግፍት ያደረገው ተንገዳገደ አልኩ። አንገዳገደው ልጅ ሚካኤል ቢጠየቅ እኮ ነው የዘነጠ ዱርዬ አይደል? ዲፋፍ እኮ ድሮ ወሬ እንኳን ተጋስቶ ማለት ነው። 10 ሺህ ብር ከፍለ የገባው ታዲያ እና ለልጅ ማይክ ነው እንዴ 10 ሺህ ብር የከፈልከው? እያንዳንዷን ሞመንት ማጣጣም አለብህ። ስታጣጥም እንዴ የታባቱ በአፍንጫ ተቆሰቆሰ ከነ ከበሩ ሚካኤል መጣ እኔን ያው እኮ ልጅ ሚካኤል መጣ እኔን ትቀልዳለህ። እኔ እኮ ገብረየስ ነኝ። ያ ልጅ ሚካኤል ጋር የማይገባ ሰጣ ገባ ውስጥ ገብተን ነበር። ያ ደግሞ ምንድን ነው የሆነው? እነ አንድ ቦክስ ተወዳዳሪ ያሉ እና አቡስ ነው ማሙስ የሚባሉ ህጻን ልጆች
በዝረራ ይወጡት እነሱን ይጀሰድ በማወቅም ይሁን ባለማወቅ እግሩ አደናቅፎኝ ለምንድን ነው እግርን ሰብሰብ ማታረግ በሚል ተነጋግረን ነበር። በመሃላችን ሰው ገብቶ ነገሩን ፒስ አድርገናል። አፉም ተባብለናል። መመታታት ብሎ ነገር የለም። ከልጅ ሚካኤል ጋር የማይገባ ነገር ትንሽ ሰጣ ገባ ውስጥ ገብተናል። አያ ቆየት ያለች ማንኛውም ነገር ስላለሽ ነው። በቪዲዮ የቴዲዮ ደጋፊ ነኝ ምናምን ስላልኩኝ ያ ይቀጥላል። እኔ ከህዝብ ጎን ከሆኑ ድምፃውያንና ወጣቶች ጋር ነኝ። በስፖርቱም በሙዚቃውም በማርሻሉ መጣ በቡሼ ኢንተርቴይንመንቱም ከሀገር ጎን ከቆምክ ከሀገር ጋር ነኝ። እኔ ቴዲዮ ይመቸኛል ከሀገር ጎንና ከተገፈው ማህበረሰብ ጎን ስለሆነ አለቀ ፔሬድ። በዛ የሆነ የተቆራጨመ ነገር ሊኖር ተስፋ ያለው ዘፋኝና ገንዘብ ያለው ዘፋኝ ምንም ከሌለው ጋርድ ጋር ሊጣላ አይችልም። ፎር ዘ ፊውቸርም ስለማያዋጣ የሴኩሪቲ ኃላፊ እንደመሆነ መጠን ትላንትና የሚጋጠሙ ቦክሰኞች መንገድ እየመረው ሌፍት ራይት የሚባሉት እኔንም ውስጥ በማወቅ የሚሆን ባለማወቅ እግሩን ዘርግቷል እና የተንኮል መስሎኝ ቦክሰኞችን ይጀሰድ እግሩን ዘርግቶ ለመጥለፍ እኛን ሲሞክር ሆን ብለህ ነው ወይ ምናምን ብዬ ሳወራው አይ ምናምን ብሎ የሆነ ቁጣ ነገር አሳየ። የማይገባ ነገር እንዳደረገና ሊያጣላ እንደሚችል ነገርኩት። ከዛ የሆነ ነገር እንደያዘ በውስጡ ገባኝ። እዛ ነጌች መጡ አዘጋጆች እና አብዲሳ የሚባሉ ትልልቅ የኦሮሚያ ባለሀብቶችም ነበሩ። እነሱ መጥተው በጣም ማከብራቸው ልጆች ናቸው። ነገሩ በዚህ ማለቅ እንዳለበትና አፉ መባባል እንዳለብን እና አብርሃም ዘዌቭ ነበሩ። ነገሮችን በመሀል ገብተው 24ቶችም ኮልፊዎችም የቃሌ ጨረታ ልጆችም በመሀል ገብተው ነገሩን አድርገውታል። እኔም ደግሞ የእነሱ ማች ነው እንዴ? መጥለፍ እኮ ነው እዛው እኮ በቃ ይቅርታ እኮ በቃ ይሁን ሰው እንዴ ማል ይገባ አይደለም። ያው እንትን ትላለህ እኮ የሆነ መልክ ደንፉ ይሰማሃል። እሱማ ነገሩን ታከብደዋለህ ከሚገባው በላይ። የወንድ ቤት ስለሆነ ግን ማን ነው ማለት ነው? እንትኖችስ ቀጨኔዎች የሉም እነሱ ታይኑ ቀላ ኮንትሮባንድ ነው እንዴ? ቆይ አያስነቃም እንዴ? ዝም ብለው ሊቀመጡ ነው የፈታሽ ሲገባ ከዛ ሺቲ ከላይ ላይ ያረጉበታል። ታይቱ ግን ሳይንስ ነው እኮ የሚሻፍዳል እንዴ? በዚህ አይነት እኮ ሰውም ማንቀሳቀስ ትችላለህ። ሂውማን ትራፊክ ጠፍጠፍ በነገር ለዚህ እንትን ግን ማስታወቂያ ነው። ለዚህ ታይት ሺቲ ነው። አይገርምም? እንዳለ ሀስለር ማለት ይሄ እኮ የሶማሌ ሴቶች እኮ እንዲህ ናቸው። ለዛ እኮ ኧረ እባክህ ይሄን ያህል እንደ ፊታቸው እንዲሽንቅጥቅጥ ብለው ማይጠረጥሩ እስኪ እንደው ይሄ መታወቅ አለበት የምትለው አሁን እስክስታ ወይም ደግሞ አሁን የተለያዩ ባህላዊ ብሔር ብሔረሰብ ጭፈራዎች የሆነ መሰረታዊ ነገር ካለ ሌላው ነገር ቀላል ነው ይባላል። አይ አሪፍ ሆኗል። አሁን ቶሎ ነው እንትን የሚለው። አሁን ለምሳሌ ቅድም ብለሃል ጉራግኛ ለምሳሌ ስቴፑ ይጠፋል። እኔ በገመድ ላይ ነው ማስተካከል። ለምሳሌ ይተዘላል ያ 2 1 2 እኔ እኮ አልችልም ይሄን ስቴፕ። አሁን ስፒድ ካም ኦን ዋ እንዴ ስቴፕ በጣም ሄደ ዘለለ ይመስላል እንጂ እዚህ በጣም ከባድ ነው። ትከሻ ምናምን ሲጨመር ካም ኦን ድግስ የሚያሞቅ ጭፈራ ኮትን እንዲያዝ ሸረረ እና ብቻ ንቃተ ህሊና እኔ አልተመቸም። አናዶኛል። እኔ ተመችቶኛል። ይመችሽ ብራዘር። ኧረ በእናትህ በቦሌም ማለት ይሄ ነው። አሁን ቶሎ ብለሽ ሽቶ ቤት የኤፍኤም ሳይጠፋ አንተ ስንት ደቂቃ የምትቆይ ይመስላል? ምን ላይ ቢያንስ እኔ ምዬ ሮጬ እሱ እንትን ካለው በላይ አያገኘኝም። ዳር ቢያንስ አንድ ሱር ደውል እስኪደውል እርሌ በቃ ቢያንስ ነው የምልህ ማለት ነው። ኧረ ተበላሽ
አይ እውነት ለእንትንማ የሆነ ነገር ይዘህ መግባት አለ። ግን እውነት ከዚህ ቤታችሁ መቆየት ከባድ ማለት የሆነ ነገር መታገል አለብህ። ትንሽ ግን እኮ ጁጂትሱ ይኸውልህ ትንፋሽ ያሳጥርሃል። ልብ እኮ ነው በቃ የልብ ምት ለራስ ይሰማል በዛ ተጭኖ ከዛ ደግሞ ጆሮ ላይ እየተመታ አሬ ጨንቃል እኮ ውርጅብኝ እኮ አዎ ማርያምን በጣም የሚችል ሰው ከገጠመ በዛ ላይ የለፈለፍከው ደግሞ አለ ገብቷል ያወራዋል ሰው እያስታወሰ ነው። ለዚህ እኮ ነው ሰላም ይሻላል እውነት በንግግር መፍታት ነው። አዎ ኤምኤምኤ ለሀገራችን አይጠቅምም። ከባል ያፈነገጠ ነው እንደው እኛ አንደግፍም። እሺ በቃ ቻው። ላይክ ሼር እና ላኩልን ቪዲዮ እሺ። እዚህ ላይ ይመቻችሁ።